ውድና የተከበራችሁ የማርታ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ተረፍርፍ ይበል በያላችሁበት። እንዴት ናችሁ? ሀገራችን ኢትዮጵያን ሰላም ያደርግልን። በያላችሁበት በዓለም ዳርቻ የምትኖሩ ሁላችሁም ሰላማችሁ ብዝት ተረፍርፍ ይበል እያልኩኝ ውድና የተከበራችሁ ቤተሰቦቼን የቁርስ እንብላ። የማዳም ቅመሞች በተለይ የማዳም ቅመሞች ስራ ጨርሳችኋል? ቁርስ ብሉ። እሺ፣ ቁርስ ያው በልተን ነው የምንሰራው እና ከስራ መልስ እንግዲህ ከጥግረራ መልስ እንግዲህ በመጥበሻ እንጀራችንን እንደዚህ ጋገር አድርገን ቃሪያችንን ባህላችንን እንደዚህ እያደረግን እንበላለን ማለት ነው። ኑ እንብላ ውዶቼ፣ ማሮቼ፣ ፍቅሮች ያላችሁልኝ እንዴት ናችሁ? አዎ በልታችሁ ነው መስራት አለ። ካልበላችሁ መስራት ስለማይቻል እንደዚች ጋገር አድርጉና አይኑን ቢያምር ባያምርም ችግር የለውም፣ አብሽሩ ብሉ። እንደዚህ ሰራ አድርጋችሁ ማለት ነው፣ እንዳትጎዱ ማለት ነው። በተረፈ ሰላማችሁ በዘት ተረፈፍ ይበል እያላችሁበት። አገራችን ኢትዮጵያን ሰላም ያደርግልን። በሰላም በደስታ በጤና ለሀገራችን እኛም ለወገኖቻችን ያብቃን እላለሁኝ። የተባረከ ያማረ ቀን ይሁንላችሁ እላለሁ ውዶችዬ፣ ወዳችኋለሁ። ባይ ባይ። እንብላ ቅመሞቼ፣ ቁርሳችሁን ብሉ። እሺ ብሉ በደንብ እና ይሄን ይመስላል ማለት ነው የዛሬ ቁርሳችን። አንድ የሌላ ዜጋና እኛ ኢትዮጵያ ነው የምንበላው ማለት ነው። ብቻሽን ነው እንደ ነው ሁሉም እንዳትሉ ብዬ ነው። ሰምታችኋል እና ብሉ እሺ ብሉ። ያገኛችሁትን ነገር ሆድ ባዶ ይጠላል። ብሉ ጠጡ ብያለሁ። በተረፈ ወዳችኋለሁ። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር እያደረጋችሁ የእናንተ በርታት የእናንተ ድጋፍ እፈልጋለሁ እና አበረታቱኝ ማለት ነው ውዶቼ፣ ማሮቼ፣ ፍቅሮቼ